ታሪኩ የሚጀምረው በሰዎች በተጨናነቀ ዳቦ ቤት ውስጥ ነው። ሲድኒ የተባለች ሴት ከባድ የሽንት ግፊት ስለተሰማት በአስቸኳይ መጸዳጃ ቤት መጠቀም ፈለገች። ነገር ግን ሰራተኛዋ ለደንበኞች ብቻ እንደሚፈቀድ ነገረቻት። ሲድኒ ምንም ሳታቅማማ አንድ ዳቦ አንስታ ለመግዛት ሞከረች። ነገር ግን ከፊቷ የተሰለፈውን ረጅም የክፍያ ሰልፍ ስታይ በጣም ተጨነቀች። በዚህም ጊዜ ከፊት በኩል የቆመ አንድ ካርል የተባለ ሰው ሁኔታዋን ተመለከተ። ከዚያም ወደ ሲድኒ ቀርቦ ልክ እሷ ፍቅረኛ እንደሆነ በማስመሰል በቀጥታ አነጋገራት። ሲድኒም የካርልን እቅድ በቅጽበት ተረዳች። እርሷም ጨዋታውን በመቀጠል እባክህ የመጸዳጃ ቤቱን ቁልፍ ብቻ እንዲሰጡኝ አስረዳቸው አለችው። ሁለቱም በአንድ ቅጽበት የተገናኙ ሰዎች ሳይሆኑ ለረጅም ጊዜ እርስ በርስ የሚተዋወቁ ፍቅረኛሞች እንደሆኑ በማስመሰል መነጋገር ጀመሩ። ሰራተኛዋ ግን የሁለቱን የተዋጣለትን ድራማ በፍጥነት ተረዳች። ሆኖም ሲድኒ በጣም እንደተጨነቀች ስላየች በመጨረሻም ልቧ ራራላትና የመጸዳጃ ቤቱን ቁልፍ ሰጠቻት። ሲድኒም ቁልፉን በፍጥነት ተቀብላ ካርልን ተመልክታ ፍቅረኛዬ በጣም አመሰግናለሁ በሚል ፈገግታ አመሰገነችው። ይህም ድንገተኛ አጋጣሚ በአንድ በኩል ከችግሯ አዳናት፣ በሌላ በኩል ግን ሁለቱ እንግዳ ሰዎች መካከል የማይጠበቅ የፍቅር ጅማሬ ሆነ። እህቷ ጋር ደውላም ስለተፈጠረው ነገር ማውራት ጀመረች። ሆኖም በስልክ ንግግሩ ተዘናግታ ሳለ የቁልፉ ሰንሰለት በድንገት ከቧንቧው ጋር ተጣበቀ። ውሃውን በድንገት በላዩ ፈሰሰና ሱሪዋ በከፊል ረጠበ። ሲድኒም በጣም በመደናገጥ ካርል ይህንን እንዳያይ በመፍራት ስልኩን ዘግታ በፍጥነት የእጅ ማድረቂያውን በመጠቀም ልብሷን ለማድረቅ ሞከረች። በመጨረሻም ራሷን አስተካክላ ምንም እንዳልተፈጠረ በማስመሰል ወጣች። ካርልንም እንደገና አመሰገነችው። እርሱም በፈገግታ ምንም አይደል ውዴ፣ ቢያንስ ዛሬ ቀንሽን ማዳን ችያለሁ አላት። ሲድኒም በዚህ ንግግር ሳቀች። በልቧ ግን እርሱ አሁን የቀጠሮ ጥያቄ እንደሚያቀርብላት ትጠብቅ ነበር። ነገር ግን ካርል ምንም አላላትም። ሲድኒም እቃዋን ይዛ ከተሰናበተችው በኋላ ወደ በሩ ሄደች። ልክ ልትወጣ ስትል ግን ካርል በድንገት አንድ ደቂቃ ጠብቂኝ ብሎ ጠራት። ሁለቱም በዚህ ጊዜ በእውነተኛ ስማቸው ተዋወቁ። ካርልም የሲድኒ ጫማ ላይ የተጣበቀውን ትንሽ የወረቀት ቁራጭ አስወገደላት። ይህች ትንሽ አጋጣሚ ግን ሁለቱ እንዲለያዩ ሳይሆን የመጀመሪያ ቀጠሯቸውን እንዲጀምሩ ምክንያት ሆነ። ከዳቦ ቤቱ ወጥተው በመንገድ ላይ በዝግታ እየተራመዱ ስለ ራሳቸው፣ ስለ ሕይወታቸውና ስለ ያለፈ ታሪኮቻቸው መነጋገር ጀመሩ። ነገር ግን በመካከላቸው የሚፈጠረው ውስብስብ ፍቅርና የተሳሳተ ግንዛቤ ገና መጀመሪያው ነበር። ሁለቱም በጎዳናው ላይ በዝግታ እየተራመዱ ስለ ያለፈ ህይወታቸው እየተነጋገሩ ቀኑን አሳለፉ። በጥቂት ሰዓታት ውስጥ ግን በሁለቱ መካከል ያልተጠበቀ መሳሳብ ተፈጠረ። ምሽት ላይ ካርል ሲድኒን ወደ ቤቱ ጋበዛትና በጣም የሚወደውን የቺዝ ምግብ አዘጋጀላት። ካርልም አስደናቂ ቀልዶቹን እየቀለደ ምግብ ሲያዘጋጅላት ሲድኒን በመሳቅ ክፍሉን ሞላቸው። በቀልድና በደስታ በተሞላው ድባብ ምክንያት ሁለቱም እስከ እኩለ ሌሊት ድረስ አብረው ቆዩ። በመጨረሻም ሳያስቡት በሶፋው ላይ ተኝተው አደሩ። በማግስቱ ጠዋትም የፀሐይ ብርሃን በመስኮት ውስጥ ገባ። ሲድኒም ከእንቅልፏ ነቃች። ከካርል እቅፍ በቀስታ ራሷን አላቀቀችና ለምን እንደሆነ እሷም ሳታውቅ በፍጥነት ልብሷን ለብሳ ከቤቱ ወጣች። የጫማዋ ድምጽ ግን ካርልን ከእንቅልፉ አነቃው። እርሱም ካልጋው ተነስቶ ሲመለከት ሲድኒ ከእይታው እየራቀች ነበር። በልቡ ቢያዝንም እሷን ለማስቆም አልሞከረም። ከቤት ከወጣች በኋላ ሲድኒ ለእህቷ ደወለች። ለምን ከካርል እንደሸሸችም እሷን ማብራራት አልቻለችም። ነገር ግን በድንገት አንድ ነገር ተገነዘበች። ከዚህ ውድ ፍቅር መሸሽ እንደሌለባት። ስልኩን ዘግታ ወዲያውኑ ወደ ካርል ቤት መመለስ ጀመረች። ነገር ግን እሷ በሩ ላይ ስትደርስ ካርል ከጓደኛው ጋር ስለ እርሷ እያወራ ነበር። የሲድኒ በድንገት መሄድ በጣም አሳዝኖ ስለነበረ ስሜቱን ለመደበቅ እርሷ ላይ ማሾፍ ጀመረ። ጓደኛውም በእርሷ ፍቅር ወድቀሃል ሲል ጠየቅ። ካርል ግን ይች ሴት አደጋ ናት፣ እንደውም ቶሎ ከዚህ ቤት መውጣቷ ጥሩ ነገር ነው አለ። ካርል ግን ሲድኒ ከበሩ ውጪ መቆሟን አላወቀም ነበር። የእሱን ንግግር እስከ መጨረሻ ከሰማች በኋላ ፊቷ በብስጭትና በሐዘን ተሞላ። ከዚያም ምንም ሳትናገር ዞራ ሄደች። ከዚያም ቀን ጀምሮ ሁለቱ ሙሉ በሙሉ ተለያዩ። ጊዜም በፍጥነት አለፈ። ከዚያም አንድ ቀን በጓደኞቻቸው የዳንስ ድግስ ላይ በድንገት እንደገና ተገናኙ። ሆኖም የሚጠብቁት የፍቅር ድባብ ሳይሆን ቁጣና ጥላቻ ነበር። ሁኔታው እንደተባባሰ የተመለከቱት ሶስቱ የጋራ ጓደኞቻቸው ሰበብ ፈጥረው ካጠገባቸው ራቁ።
ምክንያቱም ሁለቱ በመካከላቸው የነበረውን ታሪክ ሁሉም ቀድሞ ያውቁ ነበር። የዚያን ምሽት ሁለቱ እንደገና የተገናኙትም በአጋጣሚ ያልነበረ። የሲድኒ እህት ከካርል የቅርብ ጓደኛ ጋር በፍቅር ወድቃ ነበር። ከዚያም ጥቂት ወራት አለፉ። የሲድኒ እህትና የካርል ጓደኛ የማይሳካ መስሏቸው የነበረው ፍቅራቸውም ወደ ትዳር ሊቀየር ደረሰ። ካርል የሙሽራው የቅርብ ጓደኛ ነበር፣ ሲድኒ ደግሞ የሙሽሪት እህት ነበረች። ስለዚህ ሁለቱም በአውስትራሊያ ለሚደረገው ሰርግ የግብዣ ደብዳቤ ደረሳቸው። ነገር ግን ትልቁ አጋጣሚ ገና ነበረ። ሁለቱም ወደ አውስትራሊያ የሚበራ አንድ የአየር በረራ ላይ እንደተመደቡ ተረዱ። ሲድኒም ካርል ራሱን ለማሳየት እየሞከረ እንደሆነ በማሰብ ከእርሱ ጋር ጥቂት የሽንፈት ንግግሮችን ተለዋወጠች። ነገር ግን ውይይታቸው ምንም ውጤት ሳያመጣ በመጨረሻ ካርል ተስፋ ቆርጦ ወደ መቀመጫው ተመለሰ። ሌሊቱ እየገፋ ሲሄድ በአውሮፕላን ውስጥ ሁሉም ነገር ተረጋጋ። ሲድኒም በጸጥታ ከመቀመጫዋ ተነስታ ወደ መጸዳጃ ቤት ሄደች። ነገር ግን ከፊቷ የነበረው ወንድ ከእርሷ ቀድሞ ወደ መጸዳጃ ቤቱ ሄደ። ወደ መቀመጫዋ ልትመለስ ስትልም ካርልን ተመለከተችው። ከመቀመጫዋ አጠገብ ሲድኒ በጣም የምትወደው ጣፋጭ ነገር ተቀምጦ ነበር። ሲድኒም በአካባቢው ሰው እንዳለ ለማየት ወዲያና ወዲህ ተመለከተችና እጇን ወደ ጣፋጩ ለመዘርጋት ሞከረች። ነገር ግን በዚያ ቅጽበት ልብሷ ከአውሮፕላኑ መቀመጫ ጎን ጋር ተጣበቀ። ብዙ ጊዜ ለመሳብ ብትሞክርም ልብሷ አልወጣላትም። በመጨረሻም የተጣበቀውን ጃኬቷን ለማውለቅ ተገደደች። በዚህ ጊዜ ከጎኗ የነበረችው አንዲት አረጋዊት ተነሳችና ይህንን አስደናቂ ሁኔታ በዓይኗ አየች። ሴትዮዋን በልቧ እነዚህ የከተማ ሰዎች በጣም ይገርማሉ ብላ እንዳላየ ለማስመሰል የዓይን መሸፈኛዋን መልስ አረገችው። ከብዙ ትግል በኋላ ሲድኒ የተጣበቀውን ልብሷን ማስለቀቅ ቻለች። በማግስቱ ጠዋት አውሮፕላኑ በሰዓቱ አውስትራሊያ ደረሰ። ካርልና ሲድኒን ለመቀበል የመጡት ጓደኞቻቸውም እዚያው ነበሩ። በእጃቸውም በቀለማት ያሸበረቁ ፊኛዎችን ይዘው ነበረ። ከዚያም ካርልና ሲድኒ ሳይፈልጉ በአንድ መኪና ወደ ስቴቱ ለመሄድ ተገደዱ። እዚያ እንደደረሱ ግን እረፍት ከማግኘታቸው በፊት እያንዳንዳቸው በራሳቸው ችግር ተያዙ። ካርል ለሰርጉ የቀድሞ ፍቅረኛው እንደ ጓደኛ መጋበዟ እንደተለመደ ነገር ነበር ያየው። ከዚህ በፊትም እርሷ ነበረች ካርልና ሙሽሪቷን ያስተዋወቀቻቸው። በሌላ በኩል ሲድኒም በጣም ተጨንቃ ነበረ። ወላጆቿ ቶሎ ፍቅረኛ እንድታገኝ ይጫኗት ነበር። አሁን እህቷ ልታገባ ስለሆነ ደግሞ የወላጆቿ ጫና የበለጠ ጨመረ። ምሽት ላይም ሁለቱም በራሳቸው ሀሳብ ተጠምደው በኮሪደር ውስጥ ተገናኙ። ምንም እንኳን መገናኘታቸው እርስ በርስ ቢያስጨንቃቸውም ለሰርጉ የእንኳን ደህና መጡ ድግስ ላይ አብረው ተሳተፉ። አስቀድመው የደረሱትን እንግዶች ሰላም ካሉ በኋላ የሁለቱም ወገን ወላጆች እንግዶቹን ተቀብለው አስተዋወቁ። ከዚያም ድግሱ በይፋ ተጀመረ። በሰማይ ላይ በቀለማት የሚያበሩ ርችቶች ሌሊቱን አበሩት። ምግብና መጠጡም በብዛት ቀረበ። በመጨረሻም ድግሱ ወደ ጨዋታና ደስታ ተቀየረ። ካርልና ሲድኒ ግን አሁንም እርስ በርስ አይዋደዱም። በካርል እጅ የነበረውን ርችት ለመውሰድ መጣላት ጀመሩ። በዚህ ግርግር ውስጥ በድንገት የተቀጣጠለ ሻማ ነኩ። በቅጽበት ትልቅ ፍንዳታም ተሰማ። ሁሉም እንግዶች በድንጋጤ ቆሙ። ድግሱም ከታሰበው ጊዜ በፊት ተቋረጠ። ምሽት ላይም ሁሉም ሲተኙ የቤተሰቡ አባላት ከሲድኒና ከካርል ውጪ በስውር ተሰበሰቡ። እዛ ያለው ሁሉም ሰው በሁለቱ መካከል የነበረውን ቂምና ጥላቻ ያውቁ ነበረ። በዚህ ሁኔታ ከቀጠለ አንድ ቀን ትልቅ ችግር ይፈጠራል ብለውም ተስማሙ። ሁለቱም በመቀራረብ የቀድሞ ጥላቻቸውን እንዲረሱ ማድረግ ነበር እቅዳቸው። ለሰርጉ ደህንነትም ሁሉም ብዙ እቅዶችን አወጡ። በተመሳሳይ ጊዜ ሲድኒ እየሆነ ስላለው ነገር ምንም ስለማታውቅ ቀጣዩ እቅዳቸው ምን እንደሆነ በመጠበቅ ተቀምጣ ነበረ። በቀጣይም ካርል በራስ መተማመን ወደ ሲድኒ ቀረበ። ሊናገር ሲል ግን ሲድኒ በቅጽበት ዝም አሰኘችው። ከዚያም ሲድኒ ካርልን ይዛ ወደ የኋላ በር ሄደች። እዚያም ማሊና ቲያ መሬት ላይ ተደግፈው ሲያዩ ካርል በድንገት ሁኔታውን ተረዳ። እነዚህ ሁሉ ነገሮች በድንገት የተፈጠሩ ሳይሆኑ ከጀርባ የሆነ ሰው በጥንቃቄ ያቀዳቸው እቅዶች እንደሆኑ ተገነዘበ። ሁሉም ምን እንደሚያደርጉ ለማሰብ እንኳን ጊዜ ሳያገኙ የቤተሰቡ አዲስ እቅድ ቀድሞውኑ መፈጸም ጀምሮ ነበር። ከአዛውንቶቹ ጥያቄ ጋር ሲጋፈጡ ግን ሁለቱም ለመቃወም ተገቢ ምክንያት ማግኘት አልቻሉም። ስለዚህም የማይፈልጉትን የፍቅር ጨዋታ ለመጫወት ተገደዱ። ካርልና ሲድኒም የቤተሰቦቻቸውን ጥያቄ ለመቃወም ምክንያት ማግኘት አልቻሉም። ሁለቱም በደንብ ያውቁ ነበር ቤተሰቦቻቸው ይህን ሁሉ የሚያደርጉት ሁለቱ እንዲቀራረቡና በሰላም እንዲኖሩ ለማድረግ ነው። ራሱን ጥሩ አናተኛ እንደሆነ የሚቆጥረው
የማይቆጥረው ካርል በመጨረሻ በሲድኒ እርዳታ ወደ ትንሿ ጀልባ መሳፈር ቻለ። ነገር ግን ጀልባዋ ላይ እንደደረሱ ቤተሰቦቻቸው እንዲያመጡ የጠየቋቸውን ነገር ለመፈለግ አልቸኮሉም። ምክንያቱም ሁለቱም በልባቸው ያውቁ ነበር ቤተሰቦቻቸው በማስመሰል እንዲቀራረቡ ለማድረግ ነበር ወደዚህ የላኳቸው። ሁለቱም ቀጣዩን እቅድ እያሰቡ ሳለ የሲድኒ ወላጆች ከአንድ ወንድ ጋር ወደ እነርሱ መጡ። እውነታው ግን የሲድኒ ወላጆች ልጃቸው ከካርል ጋር እንዲቀራረቡ አይፈልጉም ነበር። ስለዚህ ሲድኒ በጣም የምትወደውን የቀድሞ ፍቅረኛዋን ፈልገው አመጡት። ይህ ወንድ ግን እስከዚያ ድረስ ሲድኒን መርሳት አልቻለም። አሁንም ለእሷ ስሜት ነበረው። ካርል ግን የሲድኒን የቀድሞ ፍቅረኛ እንዳልወደደው ከፊቱ በግልጽ ይታይ ነበር። በተለይም ይህ ወንድ ቀድሞ ሲድኒን እንደከዳ ስለሚያውቅ ካርል በጣም ይጠላው ነበረ። ወላጆቿን ከላኩ በኋላ ሲድኒ ወዲያውኑ ወደ ካርል ዞረችና አንድ ሀሳብ ነገረችው። ሲድኒ በትዕግስት ካርልንም አሳመነችው። በመጨረሻም ካርል የሷን እቅድ ተቀበለ። እቅዳቸውም ቀላል ነበር። በሁሉም ፊት እርስ በርስ እንደሚዋደዱ ማስመሰላቸው በጣም ግልጽ ስለነበር ሰዎቹን ከማሳመን ይልቅ ያስቋቸው ጀመሩ። በመጀመሪያው እቅድ ላይ በትክክል ባይሳካላቸውም ውጤቱ ግን ከፈለጉት ጋር ተቀራራቢ ነበር። በሚቀጥለው ቀን ሁሉም በቡድን ተሰብስበው ተራራ መውጣት ጀመሩ። ካርልና ሲድኒም ከሌሎቹ ቀድመው ወደፊት ለመሄድ እድል አገኙ። ሁለቱም የሚያፍሩትን ስሜት ተቋቁመው በፍቅር ላይ ያሉ ሰዎች መስለው ለመተወን ሞከሩ። ነገር ግን የቡድኑ ትኩረት በድንገት በአንድ አስቂኝ ነገር ላይ ስለተሳበ ማንም ለነሱ ትወና ትኩረት አልሰጣቸውም። እነርሱም ቀጣዩን እቅዳቸውን ሲያጠናቅቁ የቀድሞ ፍቅረኞቻቸው በድንገት ወደ እነሱ መጡ። የካርል የቀድሞ ፍቅረኛ በንግግሯ ውስጥ የቅናት ስሜት በግልጽ ይታይ ነበር። በሌላ በኩል የሲድኒ የቀድሞ ፍቅረኛም አዲስ ፍቅረኛ ስላገኘች ደስ አላለውም። የመጀመሪያዎቹ ሁለት እቅዶች ሊበላሹ ቢቃረቡም ውጤቶቻቸው ግን ካሰቡት ጋር ስለተቀራረበ ሁለቱ የበለጠ ለመሞከር ወሰኑ። ሌሊት ላይም ሁሉም በአንድ የቅንጦት መርከብ ላይ ተሰበሰቡ። ይህም ከሰርጉ በፊት የመጨረሻ ታላቅ የደስታ ድግስ ነበር። ሙዚቃው ሲጀመርም ሁሉም በደስታ መደነስ ጀመሩ። ዳንሱ ካለቀ በኋላ ሲድኒ ካርልን ወደ መርከቡ ፊት ጠራችው። ከዚያም እንደ ታይታኒክ ፊልም ዋና ተዋናይ እጆቹን ዘርግቶ እንዲቆም ጠየቀችው። ከዚያም ከኋላው ቆማ በቀስታ እንዲያቅፋት አደረገች። ሁሉም ይህን ሲመለከቱ በጣም ተደሰቱ። እነሱም የሚፈልጉት ነገር ሁለቱ በእውነት መዋደዳቸውን ብቻ ሳይሆን የሰርጉ ቀን ያለምንም ችግር እንዲያልፍ ነበር። ሁሉም ከቦታው ሲሄድ ካርልም ወደ ውስጥ ተመልሶ ለማረፍ ሄደ። በድንገትም ሲድኒ እግሯ ተንሸራቶ ሚዛኗን አጣች። በቅጽበት ከመርከቡ ወደ ቀዝቃዛው የባህር ውሃ ውስጥ ወደቀች። ካርል ለአንድ ሰከንድ እንኳን ሳያመነታ ወደ ባህሩ ዘሎ ሙሉ ኃይሉን ተጠቅሞ ወደ ሲድኒ መዋኘት ጀመረ። መርከቡም እየራቀ ሄደ። በዚያ ቅጽበት ግን ቀድሞ የነበረው ጥላቻና ክርክር ሁሉ ምንም ትርጉም አልነበረውም። ሁለቱም ተስፋቸው ሊጠፋ እንደደረሰ ሲያስቡ ድንገት አንድ ነገር ተፈጠረ። በዚያም ጊዜ ሲድኒ በድንገት ከአንድ ተንሳፋፊ ነገር አጠገብ ደረሰች። በመርከቡ ላይ ያሉትም ሰዎች ሁኔታውን አይተው ሁለቱ በከባድ አደጋ ውስጥ መሆናቸውን ተረዱ። ወዲያውኑ ካፒቴኑን አስጠንቅቀው መርከቡን ወደኋላ እንዲያዞር ጠየቁት። ነገር ግን ካፒቴኑ መርከቡን በዚያ አቅጣጫ ማዞር እንደማይችል ነገራቸው። ምክንያቱም ሁለቱ በጣም ወደ ጥልቅ የባህር ክፍል ገብተው ነበር። መርከቡን ማዞር ደግሞ እንዲሰምጡ ሊያደርጋቸው ይችላል። ስለዚህም ሌላ አማራጭ ሳይኖራቸው የአየር አዳኝ ቡድንን ጠሩ። በዚያም ሌሊት ካርልና ሲድኒ እርስ በርሳቸው የነበራቸውን ጥላቻ ቀስ በቀስ ረሱ። ከሞት ጋር ያደረጉትም ትግል የእያንዳንዳቸውን እውነተኛ ስሜት እንዲረዱ አደረጋቸው። በጨለማና ጸጥ ባለው ባህር መካከል የማደኛ ሄሊኮፕተሩ በቅርቡ እንደሚመጣ ሳያውቁ ሁለቱም ተስፋቸውን ሊቆርጡ ደርሰው ነበር። በዚህም ጊዜ ግን ከእንግዲህ ምንም ነገር ለመደበቅ አልፈለጉም። ሲድኒም ድፍረቷን አግኝታ ለረጅም ጊዜ በልቧ ደብቃ የነበረውን ሚስጥር ነገረችው። ወላጆቿ ሳያውቁ ከሕግ ትምህርት ቤቷ ለመልቀቅ የግል ውሳኔ ወስዳ የመልቀቂያ ማመልከቻ አስገብታ ነበር። ካርል ስለ ሲድኒ የቤተሰብ ሁኔታ ብዙም ስለማያውቅ መጀመሪያ ላይ ይህን ጉዳይ ትልቅ ነገር አድርጎ አላየውም። ከዚያም ሁለቱ ስለ ወደፊት ህይወቶቻቸው በጥልቀት መነጋገር ጀመሩ። ነገር ግን ውይይታቸው ቀስ በቀስ ከመጀመሪያው ርዕስ ራቀ። በመጨረሻም ካርል ለረጅም ጊዜ ሲያስጨንቀው የነበረውን ጥያቄ መጠየቅ ቻለ። በዚያ ጠዋት ለምን ምንም ሳትይኝ ጥለሽኝ ሄድሽ? ይህም ጥያቄ የካርልን የቀድሞ ቁስል እንደገና ከፈተው። የቀድሞ ፍቅረኛው ክህደት እንደ ስለት ልቡን ቆርጦት ነበር። ካርልም ከእንግዲህ ማስመሰል እንደሌለባቸው ተረዳ። እሱም በልቡ የነበረው
የነበረውን ሁሉ በመጨረሻ ነገራት። ልክ በዚያኑ ጊዜም የማዳኛ ሄሊኮፕተሩ መብራት ጨለማውን ሰማይ አበራው። ሁለቱም ከሞት አፋፍ በመዳናቸውም በጣም ተደሰቱ። ካርልም በድንገት ከፍ ብሎ መዘመር ጀመረ። ሲድኒ ግን ግራ ተጋብታ ምክንያቱን ስትጠይቀው ካርል ከፍታን በጣም እንደሚፈራ ነገራት። ከዚያም በፊት ይህንን ብታውቅ ኖሮ ሲድኒ በእርግጥ ትስቅበትና ትሳለቅበት ነበር። አሁን ግን የሁለቱ አለመግባባት ተወግዶ ነበር። በመጀመሪያ በዳቦ ቤት የተጀመረው ያ ትንሽ ስሜትም እንደ ማዕበል በልቧ ውስጥ እንደገና ተነሳ። ካርል ፍርሃቱን እንዲያሸንፍ ለመርዳትም እሷ ራሷ ከእርሱ ጋር ከፍ ብላ መዘመር ጀመረች። በመጨረሻም የማዳኛ ቡድኑ ሁለቱም በደህና ወደ ቤት አደረሳቸው። ካርልም በቡና ሰበብ ሲድኒን ወደ ክፍሉን ለመጋበዝ ቢሞክርም አልተሳካለትም። በመጨረሻ ግን የማብሰል ችሎታውን ተጠቅሞ ያሰበውን ማሳካት ቻለ። ይህ ጊዜም ሁለቱን ወደ መጀመሪያ ቀናቸው የመለሳቸው ነበር። ከዚያ ጊዜም ጋር የተለያየው አንድ ነገር ብቻ ነበር። አሁን በመካከላቸው ያለው ፍቅር እጅግ ጠንክሮ ነበር። በመጨረሻም ከወራት በፊት ሊፈጽሙት ያልቻሉትን ነገር ፈጸሙ። ነገር ግን ደስታቸው ለረጅም ጊዜ አልቆየም። ከተጣመሩ በኋላ ካርል ቀስ በቀስ ከሲድኒ መራቅ ጀመረ። በወዳጆቻቸው ተደጋጋሚ ጥያቄ ከተጨነቀ በኋላ በመጨረሻ እውነቱን ነገራቸው። ካርል ራሱን የሲድኒን ፍቅር ለመቀበል ብቁ እንዳልሆነ ያስብ ነበር። ምክንያቱም ከተለያዩ ቀናት በኋላም እንኳን የቀድሞ ፍቅረኛውን ሙሉ በሙሉ ሊረሳት አልቻለም። እንዲያውም እንደገና ለመቀራረብ አንዳንድ ሙከራዎችን አድርጎ ነበር። ሲድኒም ከካርል ጋር በማስመሰል የፍቅር ጨዋታ ስትጫወት ይህን ሁሉ ቀድሞውኑ ተረድታ ነበር። ምንም እንኳን ሲድኒ ራሷ ይህን ጉዳይ አንስታ ባታውቅም ካርል ግን እንዲህ በችኮላ የነበራቸውን ፍቅር ማቋረጥ አልፈለገም። የቀድሞ ፍቅረኛውን በእውነት ይወዳት ነበር። ይህን ለመረዳትም ጊዜ ያስፈልገዋል። ይህን ከሰማ በኋላ ጓደኛው በቁጣ በእጁ የያዘውን ያዋቅፍ በካርል ፊት ወረወረበት። በዚህም ጊዜ ካርል አንድ ነገር በደንብ ተረዳ። ይህ ፍቅር በኋላ ላይ በሚያስቆጭ መንገድ እንዳያልቅ ወዲያውኑ ሲድኒን ለመፈለግ ወሰነ። እውነተኛ ይቅርታ ሊጠይቃትና የልቡን ሁሉ ሊነግራት ፈለገ። የቀድሞ ፍቅረኛውን የሚመለከቱትን ጉዳዮች ግን በኋላ በቂ ጊዜ ወስዶ ሊያስተካክላቸው ይችላል። ሆኖም ይህ በጭንቅ የቆመው ፍቅራቸው ገና ከመፈወሱ በፊት አዲስ ችግር ተከሰተ። የሲድኒ ወላጆች ልጃቸው ከሕግ ትምህርቷ መልቀቂያ ማመልከቻ እንዳስገባች ሰምተው ነበር። ይህን ሊቀበሉ ስላልቻሉ ሲድኒን መውቀስ ጀመሩ። በዚህም ጊዜ ሁኔታው እንደገና ከመባባሱ በፊት ጓደኞቻቸው በፍጥነት ገብተው ለማረጋጋት ሞከሩ። በመጨረሻ የሰርጉ ዝግጅት ቀን ደረሰ። ካርልም ቃል እንደገባው በዚያን ቀን ከእንግዲህ ሌላ አሳፋሪ አደጋ እንዳይፈጠር ሁሉም ነገር በሰላም አለፈ። ሲድኒም ይህንን እድል ተጠቅማ ወደ ወላጆቿ ሄደች። በጥልቅ ይቅርታ ጠየቀቻቸው። ወላጆቿም በዚያን ጊዜ ልጃቸውን ሁኔታ በተሻለ ሁኔታ ተረዱ። በእጅጉ መቆጣታቸውና በጣም ጥብቅ መሆናቸው ልጃቸው ብዙ ጫና እንድትሸከም እንዳደረጋት ተገነዘቡ። በዚህም የወላጆቿ ይቅርታና የሲድኒ እውነተኛ ይቅርታ በመካከላቸው የነበረውን ግድግዳ ቀስ በቀስ አፈረሰው። በሌላ በኩል ካርል የቀድሞ ፍቅረኛውን ለመጨረሻ ጊዜ ለማነጋገር ሄደ። ይህን ሁሉ ጊዜ ከራሱ ጋር ሲያሳልፍ የልቡን እውነተኛ ስሜት በግልጽ ተረድቶት ነበር። አብረን ያሳለፍናቸው ትዝታዎች ቆንጆዎች ናቸው፣ አሁን ያለው ፍቅር አይደለም አላት። ነገር ግን ካርል ይህን እውነት እየነገራት ሳለ ሲድኒ በድንገት ከሩቅ አየቻቸው። ከእነርሱም በጣም ርቃ ስለነበር ግን የሚነጋገሩትን መስማት አልቻለችም። የተመለከተችው አንድ ነገር ብቻ ነበር። ካርልና የቀድሞ ፍቅረኛው እርስ በርስ ተቃቅፈው ነበር። ሲድኒ ግን እውነቱን ሳታውቅ ሁሉንም በተሳሳተ መንገድ ተረዳች። ልቧን በአንድ ጊዜ ተሰበረ። ከዚያም ሰርጉን ለማድረግ የመጡትን አዳዲሶቹን ተጋቢዎች ተሰናብታ ማንም ሳያውቅ ከቦታው ወጣች። ታክሲም ይዛ የሰርጉን ቦታ ትታ ሄደች። ካርል እሷን ለመፈለግ ሲመለስ ግን ሲድኒ ከዚያ በፊት ተሰውራ ነበር። እርሱም በጭንቀት ወዲና ወዲያ እየሮጠ ሲድኒ የት እንደሄደች ሰዎችን መጠየቅ ጀመረ። ካርል ግን አሁን ሊያጣት እንደሆነ ተረድቶ ነበር። አዲሷ ሙሽራ የተናገረችውን ካደመጠ በኋላ ካርል በድንገት ሲድኒ የት እንደሄደች አስታወሰ። በዚህ ጊዜ ጓደኞቹና የቤተሰብ አባላቱ ሲድኒን እንዲፈልግና እንደገና እንዲያገኛት አበረታቱት። ሲድኒን በፍጥነት ለማግኘትም ካርል የከፍታ ፍርሃቱን እንኳን ለመጋፈጥ ወሰነ። ሄሊኮፕተር ያለውን የወደብ ማዳኛ ቡድን አገኘና እርዳታ ጠየቀ። ምንም እንኳን ካርል አሁንም ከፍታን ቢፈራም ሲድኒ በአእምሮ ውስጥ ወደ ገመተው ቦታዎች መሄዷን በሙሉ እርግጠኛ ባይሆንም የልቡን ፍቅር ለመከተል ግን ምንም ሳያመነታ ተነሳ። በሌላ በኩል ሲድኒ ብቻዋን ወደ ኦፔራ ሃውስ ፊት ለፊት ደረሰች። በፊቷ ያሉትን የፍቅር ጥንዶች በማየት የራሷን ፍቅር አስባ በህልም መጓዝ ጀመረች። በድንገት ግን ከኋላዋ የሄሊኮፕተር ድምጽ ሰማች። የሄሊኮፕተሩ ማሽከርከሪያ ከራሱ በኋላ በኃይል እየተሽከረከረ ሳለ ካርል የከፍታ ፍርሃቱን ለመቆጣጠር በሙሉ ኃይሉ ታገለ።
በመንገዳቸው የተፈጠሩት መሰናክሎች፣ አለመግባባቶችና ጭቅጭቆች ሁሉ በመጨረሻ ለፍቅራቸው ትልቅ ትምህርት ሆነ። በዳቦ ቤት ውስጥ በጥቂት ደቂቃዎች ብቻ ከተጀመረው ድንገተኛ ትውውቅ እስከ ፍቅር ድረስ የደረሰው ጉዞ በሳቅ በእንባና በብዙ አለመግባባት ተሞልቶ ነበር። ሁለቱም ግን ሳያስቡት ልባቸው ተሳስሮ ነበር። ፍቅር ግን ሁልጊዜ ቀልድ አይደለም። በፍቅር ጉዞ ውስጥ ብዙ ፈተናዎች፣ ጥርጣሬዎች ሊከሰቱ ይችላሉ። በዚህም በማይታወቅ ነገር በተሞላው ዓለም ውስጥ የምናገኛቸውን ሰዎች እንወቅ። ፍቅርን ለመከተልም ድፍረትን እንውሰድ።